ልጆችም ይጎዳሉ በጣም ትምህርት ይማራሉ ትምህርት ቤት ሄዶ ሲመጡ ቤቱ ዝግ ሆኖባቸው ከፍቶ ሲገቡ በጣም ነው ቀስማቸው የሚሰበረው እንደገና ሩጥ ቤ ከስራ ቦታ ሮጭ ቤ ሊመጡ 10 20 ደቂቃ ሲቀረው ቤት ገብቼ ይጠብቃቸዋለሁ አዎ ቅር እንዳይላቸው ምግብ የሆነ መክሰስ ነገር አዘጋጅ ይጠብቃል አሁን እርሶ ናቸው ቤት ልጆች የሚያሳድጉት ምግብ የምትሰሩት አሁን ልጆች የተረከቡኝ ነው ምግብ የሰራው ያለው እስካሁን ድረስ ራሴ ነኝ አሁን አልহামዱሊላህ ልጆች የተረከቡኛል ሴት ልጅ አለች ሴት ልጅ ተከታታይ ሴት ልጆች ናቸው ኦኬ ከዛ ውጪ ግን ባለቤቱ ካረፈች በኋላ ቤቱን ራሱ ነው ምግብ እየሰሩ እሷም ስትወልድ 5 ልጅ ስትወልድ ያራስኳት እኔ ነኝ ያራስኳት እኔ ነኝ ሙቅ የሚሰራው ቡና የሚፈራ ቤት ተራርጌ ወልውይ ምናምን ሌላው ሰው ጠያቂ ይመጣል ስራ ወልቋል ለምን የቤትን ገበና ሌላው መጥቶ ያይባል የቤትን ገበና ተሸፍናለ በቃ የሚመጣ ሰው ምግብ ታዘጋጃለህ ብስኩት የሆነ ነገር ታዘጋጅተህ ትሄዳለህ መጥቶ የሚያጫውታ ሰው ያጫውታል አንተ ስራ ትሄዳለህ ስለዚህ በማካደም እንደው ግን ሀጂ የባል ሚና ምንድነው ይላሉ ወደ ታሪኩ እንመለስበታለንና በትዳር ውስጥ አሁን ብዙ ጊዜ ባሎች እንደዚህ አይነቱ ነገሩ ሲገቡ አይታይም እንደው ግን ባሎች እንዴት ነው መሆን ያለባቸው ይላሉ እንደው ሀጂ ትዳር ላይ ትንሽ ምን ቆይበት ብዬ ነው ትዳር ላይ አሁን እርሶ እንግዲህ ሚስትን እስከማረስ ድረስ ደርሰዋልና የባል ሚናም እውነት ይሄ መሆን አለበት ወይ አንዳንዶች በጣም እንትን አድርገው ስለሚያዩት ነውና ምን ይላሉ እዚህ ላይ ባል ሚስትን ካመጣ በኋላ የማድቤ ስራ የልብስ ስራ የተለያየ ነገራቶች ስራ አድርጎ ነው በቀስ ስራ አድርጎ ነው የሚመድበው የሚያየው ሰው ይሄ አይደለም ሚስትን ምናመጣ ተጋግዘን ልታግዘን ነው ሚስት የምታመጣው እኮ ልታግዘህ ነው በቃ ካንተ ተጋግዛችሁ ሊሰሩ ነው እንጂ አግብታ ልትወልድ ልትዋለዱ ብቻ አይደለም ስለዚህ ልታግዛ ስራ ሲሰራ ልብስ እንኳን ያጠበች ያለ ህጎና አንተ ልታጥብ የሚትጋገር ከሆነ ከታች ኡፍ እንድትል ነብያችን ሰለላሁ ዐለይሂ ወሰለም እንደሚሰሩት ጫማ አጠቃላይ የእናታችን አይሻ ጫማ ይሰፉ ነበር ነብያችን ሰለላሁ ዐለይሂ ወሰለም ይሄ ታች ነው መውረድ ያለበት ታች ከልወጥ ከፍ ማለት የለም ዝቅ ያለ ሰው አላህ ከፍ አደረጋል ለሚስቱ በተለይ ለሚስቱ ለናቱ ለአባቱ ዝቅ ብሎ ማለት ፈንድ ብቻ አይደለም አሁንኛ ይሄ ወጣት አሁን ያለው ወጣት ፈንድ ብቻ መስጠት ይመስላል ብር መስጠት አይደለም የብር አይደለም ይሄ በብር አይደለም ብሩ ላይ አስቤዛ ታመጣላ አብረት ሰራል ከተመቼ አንተ ተኝተህ እሷ ሰርተል ታበላ ይሄ አይደለም መተጋገዝ ያስፈልጋል እሷ ሞራል ይኖራታል አንተ እንደዚህም ተጨናፍሳ ያመጣችው ምግብ ማማረጥ ጨው በዛበት ስኳር ምንድነው በዛበት ይሄ ነገር እንደዚህ ነው ብሎ ማማረጥ ምንድነው የሰራሽ ሀጂ ከበዛበትስ ጨው አይቦ ማምጣት አይቻልም ስለዚህ በበዛበት እኮ ታውቀዋለሽ ራሷ ስትበላ ታውቀው የለም ስለዚህ ማመናጨቅ አያስፈልግም ማለት አትሊስት ክብሯን በጠበቀ መልኩ ኮሜንት ማድረግ ይቻላል አዎ ራሷም ስትቀምሰው እኮ ጨውን ታውቀዋለች እሷ እዛች ጋር አብሮ የበሉ ነው ምን ለጎድላ ታያቃል ጠቆም ማድረግ ትንሽ ነገር ጠቆም ማድረግ ምንድነው ብሎ ጥሎ መውጣት ትልቅ ለትዳር ትልቁ መፍረስ ይሄ ጥቃቅን ነገር ነው ከባድ ነገር አይደለም እጪ ማለት መናቅና የለውን ነገር መናገር በሷ አጠገብ ላይ ከሴት መናገር ንግድም ሊሆን ይችላል ፍሪ አድርጎ ይሄ የንግዴ ነው እንደዚህ ነው ለሷ ማስረዳት ስሙም ሊናገር አይፈልግም አንዳንድ ሰው በጣም ይገርማል ለና ይሄ ነው በስራ ነው የሚገናኘው ለምን ሸይጣን ከየት በኩል እንደሚገባ አይታወቅም ሸይጣን ማረድ የሚችለው በዚህ ነው ከሷ ጋር እጅና ጎንቱ ከሆነ ከሸይጣን ከየት ማይገባባ ከተናገረችው ሰው ወይም ከደውለ ካናገረችው ሰው ጋር የምትጠረጥር ከሆነ እሷም አንተን ከሆነ ሰው ስትናገር የሚጠረጥር ከሆነ ትዳር ይፈርሳል ቀን ሙሉ ሊጠብቅህ አይደለም እኮ እሷንም ቀን ሙሉ ሊጠብቃት አይደለም ግልጽኝነት ግን ወሳኝ ነው በፍቅር መያዝ ነው በፍቅር ውስጥ ካስገባዋት ወይም ካስገባች አሳልፋ ሰጠኝ አሳልፌ ደግሞ አልሰጣት እና ፍቅር የሚመስል ነገር የለም ፍቅር ያሸንፋል ሱብሃንአላህ በጣም ይደንቅ ነው ይሄን ሁሉ ያመጣን እንዴት ነው እርሶ በትዳር ከአምስት ልጆች ከሰጣችሁት ሚስት ጋር እያሉ በእርግዝናዋ ወቅት እስከማረስ ድረስ የደረሰ አይነት ባል ነበሩ አይደለ ያ ግን ከፍ አድርጎኛል እንጂ ዝቅ አላደረገኝም እንደው ግን እርሶ እንደዛ አይነት ባል እንደነበሩ የሰው ሐሳብስ ምን ይመስል ነበር